ጀመር አሁን በመጀመሪያ ወደ አናቶሚክ ፓቶሎጂ ዲፓርትመንት እንኳን በሰላም መጣችሁ። አናቶሚክ ፓቶሎጂ ዲፓርትመንት ወይ ደግሞ አናቶሚክ ፓቶሎጂ ላቦራቶሪ ሰርቪስ የካንሰር በሽታዎችን የማወቂያ የመመርመሪያ መንገድ ነው እና በአንድ የሕክምና ተቋም ላይ ፓቶሎጂ ላቦራቶሪ ሰርቪስ አለ ማለት ያ የሕክምና ተቋም ትልቅና ያሟሉ ነገር ያሟላ ነው ብለን እናስባለን። በተለያዩ ቦታዎች ላይ ትላልቅ ሆስፒታሎች ተብለው የፓቶሎጂ ሰርቪስ የሌላቸው የሕክምና ተቋሞች በጣም ብዙ ናቸው እና በዚህ አጋጣሚ የኪዳነ ምሕረት ሜዲካል ሴንተር በዚህ ኢኒሺዬቲቭ ምስጋና ይገባዋል። ይሄ ሰርቪስ የአናቶሚክ ፓቶሎጂ ሰርቪስ የካንሰርን በሽታዎች በተወሰነ መልኩ ደግሞ የኢንፌክሽን ነገሮችን የሚያድነው በትልቁ በጡትና በማህፀን በር ካንሰር ላይ በጣም ብዙ ኬዞች ስላሉ ለዛ ነገሮች ማወቂያ እና በተለያዩ ነገሮች በኦፕሬሽን የሚወጡ ማንኛውም ናሙናዎች ላይ ስኖችን ማወቅ የምንችልበት ነገር ነው። ይሄ ቲሹ ፕሮሰሲንግ ማሽን ይባላል። እያንዳንዳቸው የተለያዩ ኬሚካሎችን ይዘው በኬሚካሎቹ እዚህ ፓቶሎጂስቱ በሕክምና በኦፕሬሽን በወጡ ሳምፕሎች እነዚህ ሳምፕሎች እዚህ ውስጥ የምታያቸው ሳምፕሎች አሉ። እዛ ውስጥ ከገቡ በኋላ በተለያዩ ኬሚካሎች አልፈው መጨረሻ ላይ እዚህ ጋር ፓራፊን የሚባል አለ። ከፓራፊኑ ተቀበለ በኋላ ወደ ኢምቤዲንግ ፕሮሲጀር ይላል። ኢምቤዲንግ ፕሮሲጀሩ በደንብ የራሱ የሆነ ለሴክሽኒንግ የሚያመቸውን የሚያደርግ ማሽን ነው የሚያው ይሄና እዛ ጋር አለ ኮንሱል ወይ ደግሞ ኮልድ ፕሌት ብለን እንጠራዋለን። እዛች ጋር ከተደረገ በኋላ እነሱ አልቀው መጨረሻ ላይ ወደ ማይክሮቶም ይሄዳል። ማይክሮቶም ደግሞ ያ ከዚህ ወሰድነው ብሎክ ብለን የምንጠራው ማለት ይሄ ቲሹ ካሴቱ እና ፓራፊኑ አንድ ላይ ሆነው እዛ ጋር ወደ ስላይድ መቀየሪያ ነው። ከስላይድ ከተቀየረ በኋላ ስቴን ይደረጋል፣ ይቀለማል ማለት ነው። በአማርኛው ስንመልሰው ስላይዱ ቀለም ካገኘ ወይ ስቴን ካደረገ በኋላ በፓቶሎጂስቱ መሰረት ውጤት ይሰጠዋል። ይሄ ውጤት የትም ቦታ በባህር ዳር ባሉ ከተሞች ላይ ምናልባት አዲስም አስፈላጊ መሆኑ ይሰማኛል። ብዙ ጊዜ ሪፈራል ኬዝ የምንላቸው ናቸው። ህዝባችን ሳምንት፣ ወር፣ 2 ወር የሚጠብቅበት ነው እና እዚህ መቋቋሙ ከሳምንት ባነሰ በ3 ቀን ውስጥ ሪዛልቱን ለመስጠት ያመቻል። እነዚህ ማሽኖችን ኢንስቶል ማድረግ እዚህ ሕክምና ተቋም ላይ መኖር ማለት ትልቅ ሸክምና የሕክምናውን እድገት ያሳያል እና በዚህ አጋጣሚ ኪዳነ ምሕረት የሕክምና ተቋም ምስጋና ይገባዋል። ይህንን ሰርቪስ ብትጠቀሙ ማንኛውም ቦታ ሪፈር የሚደረጉ ለማማከርም የተለያዩ ነገሮችን ማድረግም ይቻላል እና ሕክምናችንን የፓቶሎጂ ሰርቪሳችንን ተጠቀሙ። ማማከርም ማንኛውም ሰርቪስ ማድረግ እንደምንችል በዚህ አጋጣሚ ጠቁማለን። እናመሰግናለን።